የሚጠይቀው እንኳን ሰው የለም እዛ። እኔ ግን ነግሬዋለሁ። ድምጽም አደራ ግን አንድም ሰው በተለይ ከኛ ከአማራው ስለሰያ ምንም እንዳትሉ ታጠብቁበታላችሁ። ማርያምን ዝም ማጥበቅ አይደለም፣ አይፋቱትም። ምንም እንትን እንዳት ምንም አልንም አላልንም አይፋቱትም። ይሄ ምንም ማለት አይጠበቅም። ግን አሉት አላሉት አይፈቱትም። ሰያው ቃሊቲ ታስሯል። አልሰማችሁም እንዴ? ሰምቻለሁ። እኔ እዩላችሁ ነግሬዋለሁ። አትሂድ ብዬዋለሁ። ወላሂ ነው የምላችሁ። አትሂድ ሰያው። ለዛ ነው እኔ ምንም እንትን ያላልኩት። ምንም ማድረግ ስለማይቻል ምን ታመጫለሽ? ምንም ሳውዲ ቢሆን በብርሽም በምንሽም በሆነ ነገር ብለሽ ልክ እንደባለፈው ታስወጪዋለሽ። ኢትዮጵያ አጅቦች እጅ ነው የገባው። ሊገሉትም ይችላሉ። ስለዚህ ዝም ማለት ነው። ኤኒዌይስ ከዚህ በላይ እኔ ማውራት አልፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እንግዲህ ወንድማችን ሰይድ ወረባቦን ወይ ደግሞ በቲክቶክ ስሙ ሰያን የማያውቅ የለም። የአማራ ታጋይ ነኝ ነው የሚለው እና አሁን አዲስ አበባ ላይ ተይዘዋል ተብሎ እየተወራ ነው። ፖለቲከኞች በነገራችን ላይ እኔ የፖለቲካ ደጋፊም አይደለሁም፣ የማንም ደጋፊ አይደለሁም። ያለቅላቂም ያጨብጫቢም የገለመሌም ወለመሌም ደጋፊ አይደለሁም። በህይወቴ የምጠላው እንደ ፖለቲካና እንደ ብሔር ይሄ ሃይማኖት ብሔር በፖለቲካ ገብቶ እንደዚህ እከሌን ግደለው እከሌን ጨፍጭፎ እከሌን እንዲያደርገው ከሚሉት ነገር በጣም ነው የሚያስጠላኝ። በጣም ከምጠላው ነገር ማለት ነው። እና አንድ ያልተረዳነው ነገር አለ አገራችን ላይ እነዚህ በአካል መሬት ላይ ሆኖ እንደዚህ ቁረጠው፣ ፍለጠው፣ ሰንጥቀው፣ አውርደው፣ አውጣው የሚሉት እነሱ ቢታገሉ በአካል ነው እየታገሉ ያሉት። እዚህ ግን ሚዲያ ላይ ቁጭ ብሎ ያልሆነ ነገር የሚናገሩት ያልሆነ ነገር የሚያደርጉት እንዴ ዞሮ ሀገር ነው የሚገቡት። የስንት እዚህ ሚዲያ ላይ እነሱ ሩዛቸውን እየበሉ በርገራቸውን እየበሉ የስንት እናትን እንባ አውርደዋሉ። ስንት እናትን ጾም አሳድረዋሉ። ስንት እናትን አስለቅሰዋሉ። ሁሉም ሰው መቼስ አላህ ሱብሃነሁ ወተዓላ ሲፈጥረን ሁላችንም ወደንና ፈቅደን መርጠን ባልተፈጠርንበት ዘር አላህ ሱብሃነሁ ወተዓላ በዘር በጎሳ በተለያየ ነገር ሲፈጥረን እንድንተዋወቅ፣ አንዱ ከአንዱ ጎሳ እንዲታወቅ፣ አንዱ ከአንዱ ባህሉን እንዲያውቅ እንጂ ዛሬ የእከሌ ዘር ወርቅ ነው፣ የእከሌ ዘር እንደዚህ ነው፣ የእከሌ ዘር እንደዚህ ነው እያሉ የሚያወሩበት ጊዜ ላይ የደረስን ማለት ነው። እዚህ እሺ ቆይ ዞሮ በተለይ እነዚህ ፖለቲከኞች እሺ ውጪ አውሮፓ ያሉት እኮ እንደፈለጉ ቢናገሩ በቃ እነሱ የዛ ሀገር ዜግነት አግኝተዋሉ። በተለይ እንደዚህ አረብ ሀገር ቁጭ ብሎ ምናምን ልክ እንደሳያው ቁለጠው ቁረጠው ፍለጠው የሚሉት ማለት ነው። ልክ እንደዚህ ከኤርፖርት ጋማችሁን ተይዛችሁ ወደ እስር ቤት ትገባላችሁ ነው። ከታገላችሁ ወርዳችሁ መሬት ላይ ታገሉ። እዚህ ወንበር ላይ ቁጭ ይብላችሁ እክሌን ፍለጠው እክሌን ቁረጠው ዞራችሁ አዲስ አበባ ስለሆነ መግቢያችሁ እነከሌ እንግዲህ እንደዚህ ከአየር ላይ ምንድነው ነው የሚቀበላችሁ ማለት ነው። እና አንድ ደግሞ የገረመኝ ነገር ምን ሰያው ትላንት ነው በቀደም ሲገባ በቃ ስለ ሀገሩ የሚያዜም ሙዚቃ ከፍቶ ነበር ሽር ብትን ያለው እና እሱ ምን አስቦ ነው? በአሁን ሰዓት እንኳን እንደዚህ ስለ ፖለቲካ ተናግረሽ አይደለም ትንሽ ነገር ኩሽ ብትል እኮ እስር ቤት ነው የሚያስገቡሽ። እና እንዴት ነው አንተ እንደዚህ በኮንፊደንስ ማለት ነው በኮንፊደንስ ቦሌ ላይ እንዲሸረበትን የምትለው ማለት አልገባኝም። እናማ ይኸው እንግዲህ እንደምታዩት ሌሎቻችሁ ተማሩ ከሰያው ማለት ነው።
ለምን ዞሮ ዞራችሁ እና አውሮፓን ተዋቸው። በተለይ አረብ ሀገር የመዳምን ሩዝ እየቀቀላችሁ ፍለጠው ቁረጠው የምትሉ ሰዎች ልታስቡበት ይገባል። የምር አንድ ልጅ እኔ ጓደኛዬ ናት ማለት ነው። ምን አለችኝ መሰላችሁ? እዚህ ያለች ሰበር ዜና ነው የምታቀርበው። ሰበር ዜና ይሄ ፍለጠው ቁረጠው እንትን ምናምን እና ልጅቷ የጎንደር ልጅ ናት መሰለኝ አይደል? አዎ ወደ ጎጀም ወደ ጎንደር ሜቢ ባልሳሳት እና ኢትዮጵያ ገባች። ኢትዮጵያ ስትገባ ወላሂ እሷ ልጅ እስከዛሬ ድረስ ዩቲዩብ እየሰራች አይደለም ማለት በቃ በራሴ አፈርኩኝ አለች። አፈርኩኝ በራሴ እኔ በቃ እዚህ ያለውኝ መዳም ቤት ቁጭ ብዬ ቁረጠው ፍለጠው ምናምን ስል የነበረው ከድጃ አለችኝ። ወርደሽ ኢትዮጵያ ሄደሽ ብታይ የምሬን ነው ምልሽ። በቃ የከሌ ዘር አይደለም ብቻ አይደለም የሞተው ያለው የከሌ ዘር ብቻ አይደለም የሞተው ያለው ኢትዮጵያ ላይ መሬት ላይ ወርደሽ ስታይ ሌላ ነገር ነው። ዩቲዩባን እንዳለ ከዚህም በፊት ስለ ፖለቲካ የሰራችውን ቪዲዮ ነው ያጠፋችው። የምሬን ነው ምላችሁ። አሁን ከዩቲዩብ ላይ በቃ ቅስሜ ነው የተነሳ። እናት እንደዛ አንጀቷን አስራ ሳይ በቃ ኢትዮጵያ ላይ ያለውን ሁኔታ ሄደሽ ወርደሽ ብታዩ በተለይ ወደ አማራ ክልል ወደ ብቻ ጦርነት ያለበት ቦታ ብታይ እንኳን እዚህ መዳም ቤት ቁጭ ብለሽ ቁረጠው ፍለጠው ልትይ አይደለም። የምሬን ነው ምልሽ። በቃ እዚህ ሚዲያ ላይ ነው እንጂ በአካል ኢትዮጵያ ገብተሽ ስታይ ከድጃ የምር አንጀትሽን ነው የሚበላው ነው ያለችኝ። ገባችሁ? የሆነን ነገር እንደዚህ ዳር ላይ ሆኖ ምንድነው ለተቀማጭ ሰማይ ቅርብ ነው እንደሚባለው ለመናገር ለመለፍለፍ ማንም ይለፈልፋል፣ ማንም ይናገራል። ግን ቦታው ላይ ሆናችሁ ትግሉን ለታጋዮች ስጡ። እናንተ እዚህ ቁጭ ብላችሁ እከሌ እንዲያለ ያለ ወንበራችሁ ላይ እየተሽከረከራችሁ አታባሉ ህዝብና ህዝብን ማለት ነው። ሌሎቻችሁ የመዳምን የባባን ስራ እየጠበቃችሁ ስለ ፖለቲካ የምታወሩ የመዳም ክችን ቁጭ ብላችሁ ስለ ፖለቲካ የምታወሩ። በነገራችን ላይ አብይ ምን ብሏል? ይሄ ዲጂታል መታወቂያ ያወጣው ስለ ሁሉም ነገር ኢንፎርሜሽን እዛ እንትን ላይ አለ። እንደ በፊቱ እንዳይመስላችሁ ኢትዮጵያ በጣም ሰልጥናለች። እሺ እንደ በፊቱ ምናምን እና ጋማችሁን ተይዛችሁ እስር ቤት ከመግባታችሁ በፊት እነ ሩዝ ቀቃዮች እነ እስትራ ሰሪዎች ከሳያ ተማሩ። አላህ በሰላም እንግዲህ ያውጣው። ከባድ ነው። ስለ ፖለቲካ ዘባርቃችሁ እስር ቤት ከገባችሁ አሁን ላይ ኢትዮጵያ ላይ ከባድ ነው። እስቲ አሁን እዚህ ሀገር ማለት ነው ሳውዲ አረቢያ ሴትዮ ስለሆነ ነገር እንኳን ማለት ነው አንስቼ ቆይ እነዚህ ሰዎች ለምንድን እንደዚህ ስለ ፖለቲካ አታውሪ ነው የምትለው? የምሬን ነው ምልሽ። የምሬን ነው ምላችሁ። በጣም ነው የሚፈሩት። መንግስታቸውን በጣም ነው የሚፈሩት። ገባችሁ? እና ኢትዮጵያም አሁን ሰልጥናለች። እንደ ድሮ የፈለጋችሁትን የረገጣችሁ የፈለጣችሁ አገሬ ገብቼ ሻ ብትን ብዬ እኖራለሁ ማለት ቀርቷል። ከሳያ ተማሩ። ነገ በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሱንም በሰላም ያውጣው።